ክቡራንና ክቡራት ዌልካም ቱ ማይ ቻናል። ዛሬ የምንማረው የሾርት ትራውዘር ወይም ደግሞ የቁምጣ ሱሪ ፓተርን አሰራር ይሆናል። በቅደም ተከተል እንሰራለን፣ እንድትከታተሉ ጋብዛችኋለሁኝ። በዚህ መሰረት እንግዲህ ዛሬ የምንሰራው ሾርት ትራውዘር ይሆናል። ይሄ ሾርት ትራውዘር ለመስራት የሚያስፈልጉ መሳሪያዎችን እናያለን። የመጀመሪያ የሚያስፈልገን እንግዲህ ስኬች ነው። የሱሪ ስኬች ያስፈልጋል። ባክና ፍሮንት ስኬቹን ያስፈልገናል። ከዛ በመቀጠል ፓተርናችን የምንሰራበት የፓተርን ወረቀት ያስፈልጋል። የሂፕ ከርቭ ያስፈልጋል። ቀጥ ያለ ማስመሪያ ያስፈልገናል። የሱሪ ከርቭ ወይም ደግሞ ለሱሪ ከርቮችን የምንሰራበት ከርቭ ያስፈልጋል። እንዲሁም ደግሞ ዲዛይን ከርቭ ያስፈልገናል። የወረቀት መቁረጫ መቀስ ያስፈልጋል። ሜትር ለመለካት የሚያስፈልግ መሳሪያ ዘን ደግሞ እርሳስ ወይም ደግሞ ላጲስ ሊያስፈልጋችሁ ይችላል። እኔ ለዚህ ትሬኒንግ ሲባል የምጠቀመው ማርከሮች ነው። ይሄን ሁለት አይነት ማርከሮች እንጠቀማለን ማለት ነው። በመቀጠል የምናየው የስፔሲፊኬሽናችንን እናወጣለን ማለት ነው። ስለዚህ ይሄ ቁምጣ ሱሪ ወይም ደግሞ ይሄ ሾርት ትራውዘር ምን ምን ነገሮች አሉት የሚለውን እናያለን። ባክና ፍሮንት አለው። ግራ በኩል ጄ ያለው ወይም ደግሞ ጄ ፍላይ ያለው፣ ከዛ በኋላ ዌስት ባንድ አለው፣ ቁልፍ አለው። ስለዚህ ይሄንን ሾርት ትራውዘር ነው ማለት ነው የምንሰራው። ለዚህ ትራውዘር የሚሆን ልኬት ወስጃለሁኝ። እኔ ልኬቶቹን የወሰድኳቸው ወይም ደግሞ የለካዋቸው በኢንች ነው። ዌስት ሰርከምፈረንሱ 30 ኢንች ነው ወይም ደግሞ የወገብ ዙሪያ ማለት ነው። የሂፕ ዙሪያ የሂፕ ሰርከምፈረንስ ወይም ደግሞ የዳሌ ዙሪያ 38 ኢንች፣ የሱሪው ሌንግዝ ደግሞ 16 ኢንች፣ እንዲሁም ደግሞ ኢንሲም 6 ኢንች እና የቦቶም ሄም ኦፕኒንጉ ከታች ያለው ስፋት ማለት ነው 20 ኢንች ወስጃለሁ። በዚህ መሰረት ፓተርናችንን ዲቨሎፕ እናደርጋለን ማለት ነው። ከዚህ በኋላ ፓተርናችንን ወደ መስራት እንገባለን ማለት ነው። ስለዚህ ፓተርናችንን ለመስራት በመጀመሪያ ከላይ የተወሰኑ ሴንቲሜትሮች ለመነሻ ያክል እንተዋለን ማለት ነው። በኢንች ስለሆነ የምንሰራው 2 ኢንች ከላይኛው ጠርዝ ማለት ነው ክፍት ቦታ ተዋለሁኝ። ከዛ በኋላ ምንድነው የማደርገው? በሱሪው ቁመት ልክ ወደ ታች ለካለሁኝ ቀጥ አድርጌ። ስለዚህ የሱሪው ቁመት ስንት ነበር ያለው? ልኬት ላይ የለካ ነው 16 ኢንች ነው። ስለዚህ 16 ኢንች ምልክት አደርጋለሁ ማለት ነው። ከዛ በኋላ ምንድነው የማደርገው? ለባክና ለፍሮንት መስሪያ ቦታዎችን እተዋለሁኝ። ለምሳሌ እኔ በቀኝ በኩል የምሰራው ፍሮንቱን ነው፣ በግራ ሳይድ ደግሞ ባኩን ነው የምሰራው ማለት ነው። ስለዚህ ለፍሮንቱ 3 ኢንች አካባቢ ከጎን ክፍት ቦታ እተዋለሁኝ። ለባኩ ደግሞ 6 ኢንች አካባቢ ከጎን ተዋለሁ ክፍት ቦታ። ይሄ በኋላ ላይ ፓተርናችንን ዴቨሎፕ በምናደርግበት ጊዜ ለክሮች ወይም ደግሞ ለፓትሌት የሚሆን ቦታ የምንተወው ነው የሚሆነው ማለት ነው። ስለዚህ ይህን ስንተውኩኝ 6 ኢንች፣ ይሄኛውን ደግሞ በቀኝ በኩል ለፍሮንቱ ደግሞ 3 ኢንች ትቻለሁ ማለት ነው። 16 ኢንች
የሱሪያችን ቁመት ነው። ስለዚህ ምን እንሰራለን? ከዚህ በኋላ ብሎኩን ለመስራት ምን እናደርጋለን? የታችኛው የልብስ ክፍል ስለሆነ ሱሪ ሰፊ ቦታ ደግሞ ምንድነው ዳሌ ነው። ስለዚህ ዳሌያችን ላይ ስራችንን እንሰራለን ማለት ነው። የዳሌ ዙሪያ የተሰጠው 38 ኢንች ነው። ይሄንን ለአራት ስናካፍለው 9.5 ይሆናል። ስለዚህ 9.5 ለፍሮንቱም ለባኩም ብሎካችንን እንሰራለን ማለት ነው። 9.5 ኢንች ወደ ጎን እየሄድን ግራና ቀኝ፣ ለባኩ ወደ ቀኝ፣ አሁን እየሰራሁበት ወደ ያለው ለፍሮንቱ ደግሞ ወደ ግራ 9.5 ኢንች ምን አደርጋለሁኝ እለካለሁ ማለት ነው። ያው 9.5 ስለዚህ 9.5 ከለካው በኋላ ቀጥል የምሰራው ምን ተሰጥቶኛል? ኢንሲም ሌንግዝ ተሰጥቷል። እስከ ፓትሌቱ ከታች ከቦቶም ሄሚንግ ኦፕኒንጉ እስከ ፓትሌቱ ድረስ ያለው ወይም ደግሞ እስከ ክሮች ላይን ድረስ ያለው ዲስታንስ ተሰጥቶኛል። እሱም የተሰጠው ስንት ነው? 6 ኢንች ነው። ስለዚህ 6 ኢንች ወደ ላይ ወጣና ምልክት አደርጋለሁ። ግራ ቀኝ ፍሮንት እና ባኩ ላይ ተመሳሳይ ስለሆኑ እዚህ ጋር እንደዚህ ምልክት አደርጋለሁ። ከዛ በኋላ ምንድነው የማደርገው? አገናኛቸዋለሁ መስመሮቹን ማለት ነው። ይሄው 6 ኢንች ሁሉም ላይ ዘን ይሄ ክሮች ላይን ስለሆነ ሙሉውን አሰምረዋለሁ ወደ ጎን እንደዚህ። ይሄኛውንም ሙሉውን አሰምረዋለሁ ማለት ነው። ስለዚህ ይሄ ምንድነው ፍሮንት፣ ይሄኛው ደግሞ ባክ ነው ማለት ነው። ባክ ሳይድ ነው። ሶ ከዚህ ቀጥዬ የምሰራው ምንድነው ዌስት ቱ ሂፕ ያለውን ላይን ወይም ደግሞ የሂፕ ላይናችንን እናገኛለን ማለት ነው። ኦልሬዲ የታችኛው የኢንሲም ሌንግዙ ስለተሰጠን ከዛ ተነስተን መስራት እንችላለን። እሱን ለመስራት ፎርሙላ መጠቀም እንችላለን። ሂፕ ሰርከምፈረንስን ለ16 አካፍለን 1 ሴንቲሜትር ወይም ደግሞ 0.5 ኢንች አካባቢ ብንደምርበት ይመጣል ማለት ነው። ይሄም 2.85 አካባቢ ኢንች ይሆናል ማለት ነው። 2.85 ኢንች እዚች አካባቢ ነች። ስለዚህ ወደ ላይ 2.85 ኢንች ይወጣለሁ ማለት ነው። አሁን ላይኖቻችንን እንሰይማቸው እንዲያስታውቁን ማለት ነው። ይሄኛው ምን ይባላል? ዌስት ላይን ይባላል ወይም ደግሞ የወገብ መስመር ማለት ነው። ይሄኛው ደግሞ ሂፕ ላይን ወይም ደግሞ የዳሌ መስመር፣ ይሄኛው ክሮች ላይን ወይም የፓትሌት መስመር እና ይሄኛው ደግሞ ቦቶም ላይን ወይም ደግሞ የታችኛው የሱሪያችን ስፋት ያለበት ቦታ ማለት ነው። ተመሳሳይ ፍሮንቱም ላይ እንደዛው ማለት ነው። ዌስት ላይን አለ፣ ሂፕ ላይን፣ ክሮች ላይን እና ቦቶም ላይናችንን እነዚህ ላይኖች ያስፈልጉናል ማለት ነው። ሶ ከዚህ ቀጥሎ ምንድነው የምንሰራው? ክሮች ዊድዝ የሚባል ነገር አለ። ፍሮንታችንም ላይ ባካችንም ላይ ተመሳሳይ ፍሮንት ክሮች ዊድዙን እንሰራለን ማለት ነው። ክሮች ዊድዝ በምንሰራበት ጊዜ ፍሮንት ላይ ሲሆን የሂፕ ሰርከምፈረንሳችንን ለ16 አካፍለን ነው የምናገኘው። 38ን ለ16 ስናካፍለው 2.375 አካባቢ ይመጣል። 2.375
ችኛዋ ላይ ነች። ስለዚህ እዚህ ጋር ምልክት አደርጋለሁኝ። ለባኩ ደግሞ ሂፕ ሰርከምፈረንሳችንን ለ8 ነው የምናካፍለው። ስለዚህ ባኩ የፍሮንቱን ምን ያክል ነው እጥፍ ይሆናል ማለት ነው። ስለዚህ 4.75 አካባቢ ይሆናል ማለት ነው። ስለዚህ 4.75 ላይ ምልክት አደርጋለሁኝ ማለት ነው። ሶ ፎርሙላቸውን እንጻፋቸው እስኪ። እዚህ ጋር ይሄ ሂፕ ሰርከምፈረንስ ሲካፈል ለ8፣ ይሄኛው ደግሞ ሂፕ ሰርከምፈረንስ ሲካፈል ለ16 ይሆናል ማለት ነው። ዘን ከዚህ ቀጥሎ የምንሰራው ምንድነው እንግዲህ ሴንተር ላይን የሚባል ነገር አለ፣ ግዴታ ነው ያስፈልጋል። ስለዚህ ሴንተር ላይንን ለመስራት ከዚች አሁን ክሮች ዊድዟን ከሰራኋት ጀምረን ወደ ጎን ምን ያክል ኢንች ይሆናል የሚለውን እንሰራለን። ከዛ ለሁለት እናካፍለዋለን ማለት ነው። ለምሳሌ ይሄ አሁን 14.25 አካባቢ ነው። ስለዚህ 7.1 አካባቢ ይሆናል ማለት ነው። እዚህ ጋር ይሄው ከዚህ ነው የምንለካው አሁንም ይሄኛውን። ስለዚህ ሴንተር ላይን ለማስመር ማለት ነው። የባኩን ሴንተር ላይን በዚህ መሰረት እናሰምራለን ማለት ነው። ስለዚህ ይሄ ምንድነው ሴንተር ላይን ነው ማለት ነው። ሴንተር ላይን ዘን ለፍሮንቱ ደግሞ በተመሳሳይ ቦዱን 9.5ቱን እና ወደ ጎን ደግሞ የጨመርናትን ጨምረን እንላለን። እሱ አሁን ይሄ 12.25 ነው። ስለዚህ 6.1 አካባቢ ይሆናል ማለት ነው። ስለዚህ ይሄንን ምልክት እናደርጋለን። ይሄም ሴንተር ላይን ነው ማለት ነው። ስለዚህ እነዚህን እንሰራለን ማለት ነው። ይሄ ሴንተር ባክ ነው። ይሄኛው ደግሞ ሴንተር ፍሮንት ነው ላይኑ ማለት ነው። ሴንተር ፍሮንት፣ ይሄ ላይን ሴንተር ፍሮንት ነው ወይም ደግሞ የፊት አካፋይ ነው። ይሄኛው ደግሞ የኋላ አካፋይ ነው ማለት ነው። ዘን ከዚህ ቀጥለን ምንድነው የምንሰራው? ይሄ ሱሪ ምን አለው ብለናል? ዚፐር አለው። ስለዚህ ዚፐሩ ለምሳሌ 7 ኢንች አካባቢ ብንሰጠው 7 ኢንች ለዚህ ወርደን ምልክት እናደርጋለን። ኦልሬዲ ይሄ ራሱ ላይ 7 ኢንች ሆኗል። ወደ ጎን ደግሞ 2 ኢንች ይኑረው። ስለዚህ 2 ኢንች ወደ ጎን ለዚህ ቀጥ አድርገን መጣና ምልክት እናደርጋለን። ሶ ይሄ ምንድነው ማለት ነው? የዚፐር አላዋንስ ይሆናል ማለት ነው። ከዛ ቀጥሎ እንግዲህ የተለያዩ ማስመሪያዎች አሉ። ቅድም ሳስተዋውቃችሁ ይሄ የትራውዘር ከርቭ እንጠቀማለን ማለት ነው። ስለዚህ ይሄ ትራውዘር ከርቫችንን ስንጠቀም ለምሳሌ ፍሮንቱ ላይ ሁለቱ ቅድም ፖይንት ያደረግናቸው እችኛው ፖይንት እና እችን ፖይንት ሁለቱን እናገናኛለን ማለት ነው። በዚህ ከርቭ በደንብ ከርቭ እንዲኖረው አድርገን ብንሰራ ጥሩ ነው። ስለዚህ ለምሳሌ ይሄ እንደዚህ ያደርጋለሁ፣ ይሄ እንደዚህ ይገናኛል ማለት ነው። ስለዚህ የፍሮንቱ ፓትሌት ላይኖቿ እችን ትመስላለች ማለት ነው። ከዛ ቀጥሎ ምንድነው የምናደርገው? ወገን መስመራችን ላይ እንሄዳለን ወይም ደግሞ ዌስት ላይናችን ላይ እንሄድና የዌስት ቦታችንን ካልኩሌት እናደርጋለን ማለት ነው። ስለዚህ ዌስት ሰርከምፈረንሱን ለ4 እናካፍላለን። 30 ነው የተሰጠን። 30 ሲካፈል ለ4 7.5 ኢንች ይሆናል ማለት ነው። ከሴንተር ፍሮንታችን 7.5 ኢንች ወዴት እንሄዳለን? ወደ ግራ እንሄድና ምልክት እናደርጋለን። ከዛ ወደ ላይ 0.5 አካባቢ ኢንች እንደዚህ ቀጥ ያለ መስመር እናሰምራለን ማለት ነው። ደን ከዛ በኋላ ምንድነው የምናደርገው? ሂፕ ከርቫችንን ተጠቅመን ከዚህ ወደ ላይ ከወጣናት ከሃፍ ኢንቿ ወደ ሂፕ ላይኑ ድረስ በሂፕ ከርቫችን እናሰምራለን ማለት ነው።
እንደዚህ እናሰምራለን። ደን ይሄን ከጨረስን በኋላ ወገቡ ላይ እስከ ድረስ እስከዚች እስከ ሴንተር ላይ ነው ድረስ በስላይት ከርቭ እናገናኛለን። ይሄው ከዚህ ቀጥሎ የሚሆነው ምንድነው? ቦቶም ሄም ኦፕኒንጉ የተሰጠናል። ስለዚህ ቦቶም ሄም ኦፕኒንጋችን 20 ነው። የባኩና የፍሮንቱ እኩል ስለማይሆን ባኩ ላይ እንደምራለን ወይም ደግሞ ባኩ ከፍሮንቱ ይበልጣል። ስለዚህ ምንድነው የምናደርገው? 20 ሲካፈል ለ2 እናደርግና ባኩ ላይ እንደምራለን 0.5 ኢንች፣ ፍሮንቱ ላይ ደግሞ 0.5 ኢንች እንቀንሳለን ማለት ነው። ስለዚህ 20 ሲካፈል ለ2 10 ነው። 10 ሲቀነስ 0.5 9.5 ነው የሚሆነው ወይም ደግሞ 9.5 ነው የሚሆነው። ስለዚህ 9.5 ለ2 ሲካፈል ደግሞ ሴንተር ላይ 4.75 አካባቢ ይሆናል። ስለዚህ 4.75 እና 9.5 ዜሮ ላይ ምልክት አደርጋለሁ ማለት ነው። ስለዚህ ምንድነው የማደርገው? ከዛ በኋላ በሂፕ ከርቫችን እነዚህ መስመሮች እናገናኛለን። በዚህኛው በኢንሲሙ በኩል እነዚህን ሁለቱም ምልክቶች እናገናኛለን። እንደዚህ በጣም ከርቭ የሆነውን ቢሆን ጥሩ ነው እናገናኘው። ከዛ በኋላ በሂፕ ላይኑ በኩል ደግሞ ሂፕ መስመሯን ተከትለን ምን እናደርጋለን? እናሰምራለን ማለት ነው። እንደዚህ ነው ዞሮ ነው የሚሰራው፣ ግን ደግሞ ብዙ ከርቭ እንዲሆን አይመከርም። ስለዚህ እንደዚህ እናሰምራለን ማለት ነው። ፍሮንቱ ይሄን ይመስላል። ፍሮንታችንን ጨርሰናል ማለት ነው። አሁን የምንቀጥለው ወደ የት ነው? ወደ ባኩ በኩል ነው የምንሄደው ማለት ነው። ባካችንን ለመስራት ምንድነው የምናደርገው? እቺ ሴንተር ላይኗ አለች አይደል? ሴንተር ላይኗና በሴንተር ፍሮንቷ መካከል ያለውን እንለካና ሃፉን መውሰድ እንችላለን። ስለዚህ ለምሳሌ ይሄ 2.25 ነው። 1.25 አካባቢ ላይ እዚሽ ጋር ምልክት እናደርጋለን። ደን ወደ ላይ 1 ኢንች አካባቢ እንወጣለን ቀጥ አድርገን 90 ዲግሪ። ከዛ በኋላ ምንድነው የምናደርገው? እዚችኛዋ ታች ክሮች ላይኑ ላይ መተን ሃፍ ኢንች እናደርጋለን። ምልክት እናደርግና ሁለቱን ላይኖች ዲያጎናል እናገናኛቸዋለን። ይሄ ምን ይባላል? ጋይድ ላይን ይባላል። የባኩን ክሮች ከርቭ ለማገናኘት የምንጠቀምበት ላይን ነው ማለት ነው። ጋይድ ላይን ነው የሚባለው። ስለዚህ ይሄን ጋይድ ላይን እንለካዋለን ምን ያክል ይሆናል የሚለውን። ከዛ ይሄ 11 ነው። 11 ለ3 ሲካፈል ስንት ይሆናል? 3.35 አካባቢ ይሆናል። ምልክት አደርጋለሁ። ስለዚህ አካባቢ ይሆናል ማለት ነው። ደን ይሄን ካረክ በኋላ በዚህ በትራውዘር ከርቫችን ምን እናደርጋለን? እነዚህን ሁለቱን ፖይንቶች እናገናኛለን ማለት ነው። ቆንጆ ከርቭ እንዲሆን እናደርገው ጥሩ ነው። ስለዚህ ይሄ የትራውዘር ከርቫችን ነው የሚሆነው ማለት ነው። ዘን ቀጥለን ምንድነው የምናደርገው? ዌስት ላይናችን ላይ እንሄድና ቅድም ያስቀመጥነው 7.5ን እዚህም ጋር ወደ ጎን እንመጣና እናስቀምጣለን ማለት ነው። ከዚህ ምንድነው የምናደርገው? 7.5 ኢንች እዚህ አካባቢ ነው። ሃፍ ኢንች ወደ ላይ ይወጣል። ልክ ተመሳሳይ እንደኛው እንደሰራ ነው። ይሄ ቆንጆ ነው። ልክ ያኛውን በሰራንበት ከርቭ ምን እናደርጋለን? ይሄንንም እንሰራለን ማለት ነው። በተመሳሳይ ብዙ ከርቭ እንደሆነ አይመከርም። ምን እንሰራለን? ከዛ በኋላ ሂፕ ከርቫችንን ደግሞ በዚህኛው ማስመሪያ እናገናኛለን ማለት ነው። ደን
ከዚህ ቀጥሎ ምንድነው የምናደርገው? ከታች ሄም ኦፕኒንጉ ላይ እንገባና ምን እናደርጋለን? 10.5 ነው አይደለ? ለሱ የተሆነለት 20 ለሁለት አካፍለን 0.5 ጨምረንበታል። ስለዚህ እሱን እናደርጋለን። ግማሹን ከሴንተር ላይናችን በግራና ሀፉን ደግሞ በቀኝ በኩል እንሰራለን ማለት ነው። 10.5 ሲካፈል ለሁለት 10.25 5.25 ነው የሚሆነው። ስለዚህ 10.5 ላይ እዚህ ጋር ምልክት አደርጋለሁ። እዚህ ጋር ደግሞ 0 ላይ ምልክት አደርጋለሁ ማለት ነው። ደን ከዛ ቀጥሎ ሂፕ ከርቫችን ተጠቅመን ቅድም በሰራነው ልክ እናሰምራለን ማለት ነው። አሁን ባክ እና ፍሮንት ፓተርናችንን ጨርሰናል። የሚቀረን ምንድነው? ዌስት ባንድ ነው የሚቀረው። ዌስት ባንድ አለው ይሄ ፓተርን። ስለዚህ ዌስት ባንዳችንን እንሰራለን። ዌስት ባንድ 1.5 ኢንች በቂ ነው ያለቀው ማለት ነው። ስለዚህ 1.5 በሁለት እጥፍ ስለሚሆን 3 ኢንች እንሰራለን ማለት ነው። ለዚህኛው የተወሰነ ቦታ ለሄም አላዋንስ ትተን መስራት እንችላለን። ለምሳሌ 2 ኢንች ብተው ደን ይሄ 3 ኢንች ወደታች ቦታ ከተውኩ በኋላ ምንድነው የማደርገው? የወገብ ዙሪያ ለሁለት አካፍለን ከዛ በኋላ 1 ኢንች አካባቢ ኤክስትራ እንጨምራለን ማለት ነው። የወገብ ዙሪያችን ስንት ነው? 30 ሲካፈል ለሁለት ግማሹን መስራት ስላለብን ማለት ነው። ስለዚህ 15 ይሆናል። 1 ኢንች ስንጨምርበት 16 ኢንች ይሆናል ማለት ነው። ስለዚህ 16 ኢንች 16 በ3 ኢንች የሆነ ፓተርን እንሰራለን ማለት ነው። አንዷ ኢንች ለምንድን ናት? ለቁልፍ ተላላፊ የምንተዋት ቦታው ናት። ስለዚህ እሷን መለየት ያስፈልጋል። ይሄ 3 ኢንች ነው። እኛው ደግሞ 15 ኛው 1 ኢንች ለቁልፍ ተላላፊ ነው የተውናት ማለት ነው። ፓተርናችን አሁን ሙሉ ፓተርኑ አልቋል ማለት ነው። እሺ ከዚህ ቀጥሎ ደግሞ የምናየው ምንድነው? ሲም አላዋንስ እንዴት እንሰጣለን የሚለውን ነው። ሲም አላዋንስ በምንሰጥበት ጊዜ ዙሪያውን ሃፍ ኢንች ወይም ደግሞ 0.5 ኢንች እንሰጣለን ማለት ነው። ፍሮንቱም ላይ ባኩም ላይ እንዲሁም ደግሞ ዌስት ባንዱም ላይ ማለት ነው። ስለዚህ ይሄን እንሰጣለን። ከዛ ቀጥሎ ሄሚንግ አላዋንስ ይባላል፣ ለጥፋት ማለት ነው። ስለዚህ ፍሮንቱና ባኩ ላይ ከታች ኦፕኒንጉ ላይ 1 ኢንች ተጨማሪ እንሰጣለን ማለት ነው። ይሄን ነው የምናየው አሁን ደግሞ
ሶ ፍሮንቱን ጨረስን ማለት ነው። ስለዚህ ወደ ባኩ ሲም አላዋንስ ወደ መስጠት እንገባለን። የባኩም ይሄን ነው የሚመስለው። ከዛ ቀጥሎ ደግሞ የምንሰጠው ምንድነው የዌስት ባንዱንም ሲም አላዋንስ እንሰጣለን። ተመሳሳይ 0.5 ሲም አላዋንስ ይሄን ነው የሚመስለው ማለት ነው። የሚቀረው ምንድነው ሄም አላዋንስ ነው። ፍሮንቱና ባኩ ላይ የጥፋት እንሰጣለን ማለት ነው። ጥፋት ለመስጠት ምንድነው የምናደርገው? 1 ኢንች ነው አይደለም የምንሰጠው። ስለዚህ ወደ ላይ ምን እናደርጋለን? ምልክት እናደርጋለን 1 ኢንች። ለምንድነው? ታጥፎ የሚገባበትን ቦታ ምልክት እናደርጋለን ማለት ነው። ከዛ እንለካዋለን። ለምሳሌ ይሄ 11 ነው የሚለው። ስለዚህ ምን አደርጋለሁኝ እኔ ስለዚህ 1 ኢንች ወደ ታች መጣና ምልክት አደርጋለሁ። ግራና ቀኝ በደንብ አስራ አንድ ነበር 4.5.5 ይሄው የፍሮንቱ ሄም አላዋንስ አለቀ ማለት ነው። የባኩንም በዚሁ መሰረት እንቀጥላለን። ስለካው 12 ሆኗል ይሄ። ስለዚህ 3 ያደረኩበት ላይ 12 ኢንች ድረስ ምን አደርገዋለሁ? አሰምረዋለሁ ማለት ነው። ሄም አላዋንስ እና ሲም አላዋንስ ይሄንን ይመስላል። ቀጥለን የምናየው ምንድነው ኢንፎርሜሽን እና ምልክቶችን ነው እዚህ ጋር መስራት ያለብን። ኢንፎርሜሽን ልክ ስከርቱን ስንሰራ ባለፈው ክፍል ላይ እንዳየነው ተመሳሳይ ነው። የሚለየው ስታይሉ ነው እንጂ ሌላ ነገር የሚለይ ነገር የለውም። የሚያስፈልጉትን ነገሮች በሙሉ ማሟላት አለባችሁ ማለት ነው። እዚህ ጋር ግን ምልክቶቹን ግን በትክክል ሁሉም ሶስቱም ፓርቶች ላይ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ እዚህ ጋር ግሪን ላይን እናስቀምጣለን ቀጥ አድርገን። ለምሳሌ ይሄም ግሪን ላይን መሆን ይችላል ራሱ። ስለዚህ ለግሪን ላይን እንጠቀመው እንችላለን። ስለዚህ እዚሁ ጋር ምልክቱን እናስቀምጣለን ማለት ነው። ደን
እዚህኛው ዌስት ባንዱ ላይ ፎልድ አለው። ስለዚህ የፎልድ ምልክቱን ማስቀመጥ ይጠበቅብናል። ደን ከዛ ቀጥሎ ደግሞ ግሪድ ላይን አለው። ስለዚህ እኛ የምንጠቀመው ግሪድ ላይን አለ። ሆሪዞንታል ግሪድ ላይን ነው እዚህ ጋር የምንጠቀመው። ስለዚህ ግሪድ ላይኖቹ ይሄንን ይመስላል ማለት ነው። በመጨረሻ እንግዲህ የሰራነውን ፓተርን መቁረጥ ነው የሚሆነው ማለት ነው። ስለዚህ እያንዳንዱን ፓርት ሰማያዊውን መስመር ተከትለን እንቆርጣለን ማለት ነው። እንግዲህ ከተቆረጠ በኋላ ይሄን ይመስላል ማለት ነው። ፍሮንት ባክ እና ዌስት ባንዳችን ይሄን ነው የሚመስለው ማለት ነው። እንኳን ደስ ያላችሁ። አሁን የቁምጣ ሱሪ ፓተርን አሰራርን በተሳካ ሁኔታ ጨርሳችኋል። ይህንን ቪዲዮ ጥሩ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ልትተባበሩ ትጠይቃላችሁ።